ልደውልለት አሁን ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ደርሻለሁኝ። ትንሽ በቃ እኔ ራሱ ተጨናንቄያለሁ በጣም ቤተሰቦች። በምን ጉዳይ ብትሉ ያው የሚራጅ አጎቷ ጠርቶኛል፣ ቤቱ ጠርቶኛል፣ ቤቴና ዛሬ እና የምናወራው ነገር አለ። ነገሮችን ተረጋግተን እንድናወራ ይሻላል፣ ብንፈታ ይሻላል ብሎኛል። እኔ ቤት ደርሻለሁኝ። አሁን የሚለኝ ነገር አብረን የምናይ ይሆናል ቤተሰቦች። ወሬ አላበዛባችሁ፣ ቀጥታ ወደ ቤት እንግባና የሚፈጠረውን ነገር አብረን የምንጋፈጥ ይሆናል ቤተሰቦች። ያው እኔ እሷን አልፈልግሽም ብዬ ተናግሬያለሁ። ያው ቤተሰቦች እስኪ አሁን እሱ ምን ይለኛል የሚለው እኔ በጣም ነው አሁን ግራ የገባኝ፣ ትንሽ ጨንቆኛል። ለምን ብቻዬን ነው የመጣሁት ቤት፣ ያው ካሜራማኔ ጋር ነው የመጣሁት ቤት እሱ ጋር ለማውራት። እስኪ ቤተሰቦች ያለውን ነገር አብረን የምናይ ይሆናል። ተከታተሉ ቤተሰቦች። ቤተሰቦች እኛው ላይ ነው መሰል ቤት ሎኬሽኑ እዚህ ነው። ሎኬሽኑ እዚህ ነው መሰል ቤተሰቦች። ሰላም ነው? እንዴት ነህ? አማን ነው? ሰላም ነህ? አለን። እንዴት ነህ? ሰላም ነው? አማን ነው? ገባ። ሰላም ነው? አማን ነው? ደህና ነህ? አለን። እንኳን ደህና መጣህ። እንኳን ሰላም ነው? አማን ነው? አለን አለን። እሺ 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 ጋር ይሻላል። እሺ ዝም ተመቸለ ቁጭ በል። እሺ ሰላም ሰነበትክ? እንዴት ነህ? ደህና ነኝ። ሰላም ነው? ሁሉ ሰላም? ሁሉ አማን? ሁሉ ሰላም። እንዴት ነህ? ሁሉ ሰላም? ሰላም ሰላም። እንዴት ነህ? አማን ነው? እንዴት ሰነበት? ታሰብበት ያለው ጉዳይ የሚራጅ ጉዳይ ደግሞ በቃ ለመጨረስ ነው ጉዳዩ። እኔ አልፈለኩም፣ እዛ ገባ የመጣሁበት ምክንያት ይሄ ነው። እሷን አልፈልግም፣ አብሬያት መሆን አልችልም። የመጣሁት አሁን እንድታለያየን አንተ ፈልጌ ነው። አጎቷ ነህ። እኔ እሷ ብዙ ዛቻዎችን ያደረገችኝ ነው። ቴክስት ላይ፣ ቴሌግራም ላይ፣ ኢሞ ላይ ብዙ ነገሮችን ያለችኝ። እኔ እንደ አጎትነት የነገረችኝ እኔ መለያየት አልችልም፣ ከተለያየ ሆኔ እሞታለሁ፣ ራሴን አጠፋለሁ ስላለች ለምን ነው አንተ ይሄ ሁሉም ነገር በሙሉ ባለሀብት እናርግ፣ ሀብታም እናርግ። አንተ ሀብት አገኘ ምን ችግር አለው? ለምን አታገኝ? እንዳስጀመር ብታስጨርሳት ነው እኛ እኮ እያልን ያለ። ምክንያቱም ሀብት አይደል የፈለክ? ሀብትን አልፈልኩም፣ ሀብት አልፈልግም። በሀብት እኔ የምመራ ሰው አይደለሁም። እዚህ ጋር ልታቅልኝ የምፈልገው ነገር አለ። እኔው ሚራጅ ጋር በምንም አይነት ግንኙነት መገናኘትም አልፈልግም። ለምን እሷ ነገሮች ወደ ሌላ እያዞረች ስለሆነ እኔ ደግሞ እንደዚህ አይነት ነገር ውስጥ የምገባበት ጊዜ ላይ አይደለም ያለሁት። መጀመሪያ እኮ አስጀምረሃታል። ስላስጀመርሃት ይሄን ነገር ደግሞ በምን ምክንያት ነው ልተዋት የቻልክ? ለምን ተዋታለህ? ለከውን ነገር እናደርግልሃለን። ስለዚህ አንተ በቃ የጀመራችሁትን ነገር ጨርሱ፣ ተነጋግራችሁ በቃ አብሽር። እሺ እሺ። እና እሷ አሁን አብረን መሆን እኮ ምን ይችላል አይመስለኝም። ለምን እኔ አላስባትም በፍቅር ደረጃ። እሱ አላስባትም ሳይሆን አንድ ላይ ነው የቆያችሁት። አፍቅርሃል፣ አስጀምረሃታል እንጂ ሚራጅ ጋር እኔ መሆንም ፍላጎት የለኝም። የሚበላ ነገር አላዘዝም። ምን ይምጣል? ምንም ችግር የለውም። ቁጭ ብለን እናውራ። ኦኬ እሺ። ቤት ያፈራውን ያዝ እስኪ ቆይሽ በኋላ በላለሁ። እሺ በኋላ ችግር የለም። በኋላ ከምር በኋላ በላለሁ እናወራና ያዝ ችግር የለውም እንዴ ቁጭ በልሽ። አሁን ችግር የለም በኋላ። ስለዚህ ያ እሷ በቃ አዲስ ጥሩ ነገር ያው ደስታ ታገኛለህ ብላ ያለችህ ይሄን ቤት በስም እናደርጋለን፣ ይሄ ሙሉን እንዳለ ይሄን ያለውን ነገር ሀብቱን በእንትን እናደርግ ነው የተነጋገር። አሪፍ ነው ግን ይሄ ነገር መሰለኝ
አሪፍ ነው። አዎ በዚህ ሀሳብ ብስማማ የሚሻል ይመስለኛል። አዎ መስማማት ነው ያለብን። አዎ ግን ቤቱ በጣም የሚያምረው ካሜራማን እያዞር ካሳያቸው ቤቱ ሙሉ ቤቱ ካሳያቸው በእናትህ። ካሜራማን ደግሞ የዘነኝ። ኧረ ቤተሰብ እስኪ አዞር ካሳያቸው አችሁኛላ። አዎ በቃ እዚህ ፏ ብላችሁ ትኖራላችሁ። አዎ በእናትህ እስኪ ካሜራማን እስኪ ማየት ይቻላል። አዎ የዞሩ ይሄው። እሺ ና እስኪ ካሜራማን ቤቱን ነው የዛገው። ና እስኪ ይሄ ሁሉ ለእናንተ ነው፣ ለእናንተ ነው። ኦኬ መኝታ ቤት ማየት ይቻላል። ሁሉም ነገር በቃ የተመቸ። እስኪ ካሜራማን ያሳያቸው መኝታ ቤት ይሄን ይመስላል። እሺ አሪፍ ነው። እስኪ ኪሽን ይሳያታል። ደማ ይሄው በሱ። አዎ ቆንጆ ካልሆነ አልፈልግም ብዬ ነው። አሪፍ ነው። መስተካከል ያለበት ነገር ደግሞ ይስተካከላል። ችግር የለም። በጣም መኪና ይገዛል። ና ረቃ የቀቃው የሚተሟላ ነው። ኧረ ቤታችንን እንደምታዩት ነው። ኦኬ እዚህ በቃ እሺ በጣም አሪፍ ነው። ወይኔ በእናትህ እዛም ክላስ አለ መሰለኝ። ኦኬ ያሳ ሻወር። ኦኬ ና ካሜራማን በቃ ና። አልፈልግም አልፈልግም። ለምን በሀብት ማመን የለብህ አንተ ለማሳወቅ ያክል ነው። ሰውን የነበር ነው። ለምን አሁን እኮ ሁለት ልብ ነው የሆነው። አሁን ሽንት ቤቱን፣ ኪችኒውን፣ ሻወር ቤቱን፣ ቃል ቤቱን ስታይ ቆይተህ የተሟላ ዕቃ ነው ችግር የለውም ብለህ ተነስተህ ነበር። አሁን ደግሞ እንደገና ተመልሰህ ምን ጎደለ? እናንተ ቆይ ለምን በብር ታስባላችሁ? በእንደዚህ ነገር ለምን ታስባላችሁ? መኪና ይገዛል። ኧረ በፈጣሪ ምንም ነገር አልፈልግም፣ ወላሂ አልፈልግም። እሺ አላህ ምንድነው የምትፈልገው? ምንድነው ያልተሟላልህ? እሺ በአላህ አሁን እሺ ምን ላድርግ? እሺ አሁን እኔ ምን ልሁን? አሁን እሺ በቃ እኔ ኧረ አስጀመርሃትን ፍቅር አስጨርሳት ነው። እኛ እሷን ስታስጨርሳት ደግሞ እኔ እና እሷ ምንም አይነት ፍቅር የለንም አላችሁ እንጂ ሚራጅ እኮ ነግራኛለች እያንዳንዷን ነገር። ምን አለች? እሺ ስትነግረኝ እኔ እንደውም መጀመሪያ እህቷ ናት የጠየቀቻት፣ አስረድታኛለች። ያለሱ ህይወት የለኝም፣ ያለሱ እኔ ህይወቴን አጣለሁ፣ መኖር አልችልም ብላ ስላለች ለምንድን ነው አንተ ማታስጨርሳት? እቺ ልጅ ልትጎዳ እኮ ነው። የምትፈልገውን ንብረት በሙሉ እናደርግልሃለን፣ ሙሉ የምትፈልገውን ነገር፣ ምንም ነገር አይሰማም። ስለዚህ እሺ በለን። እሺ አላህ ይሄ ያየሁልህ ሀብት፣ ይሄ ያየሁልህ ነገር በሙሉ ደስ አላለህም እንዴ? ስትገባ ይሄ ቤት ላንተ ነው በቃ። ነገ ነው ጀምሮ ይዞርልሃል። የመንሸራሸሪያ መኪና ደግሞ ዞር ዞር የምትሉባት ጽድት ያለች መኪና እንገዛላችኋለን። ምን ችግር አለ? እኔ ካልፈለኩስ እሺ እሷ ጋር ሆነ ምን ላድርግ? ትወዳለህ እኮ በጣም ነው የምትወድ። እኔ አልወዳትም። እሷ ትወዳለህ። እሷ ስለምትወድህ መጀመሪያ ላይ አስተምራታል። እሷ መለያየት አትፈልግም በአሁኑ ሰዓት። ስለዚህ አሁን አንተ እሺ ብለሃል። እሺ ነው ማለት ያለብህ። በቃ ይሄ ሁሉ ዕቃ ንብረቱ፣ እሺ ሁሉም ነገር ወስዳለሁ። እሺ ልበል፣ አብረን እንሆናለን። እሺ ልበል። ከዛ በኋላ ላለው ህይወታችን አብረን ባንኖር ባንስማማ ብዙ ችግሮች አሉ፣ ይፈጠራል። ለምን ሰውና አንድ ሰው ትዳር ላይ ሲሆን ተጠናንቶ በደንብ እርስ በርስ ተዋውቆ ነው ሊጋባ የሚችለው። ይሄን ታውቃለህ። ብዙ ጊዜያችሁ ነው ተጠናንታችኋል፣ ተዋወቃላችሁ። አሁን በቃ እሺ ይሄ ለዚህ ከሆነ ልሂድ። ለምን ትሄዳለህ? አትሄድም። እኛ የምትፈልገው እናደርግልሃለን። እዚህች ነው ቁጭ የምትፈልገው እንሰጣለን። ብር ነው የፈለግ፣ መኪና ነው የፈለግ፣ ቤት ነው ቤት ከሆነ ይሄ እሺ ልሄድ መሄድ ፈልጋለሁ። በቃ ሁሉ ነው ቁጭ በል በጉልበት ነው። እሺ ልሄድ በቃ አሁን ችግር ሳይፈጠር ልሄድ። ለምን በጣም በቃ አትሄድም? ሚራጅም ሳትመጣ ልሄድ። እሷ ትመጣለች አሁን እርግጠኛ ነኝ። ትመጣ። ለምን ትሄዳለህ? አሁን መሄድ ነው የምፈልገው። አትሄድም እንዴ? ሂደም ቆል ኧረ ትልቅ ነህ። ኧረ ተው እኔ እኮ ኧረ በፈጣሪሽ ኧረ ልሂድ። አስወጣኝ ኧረ በጉልበት ኧረ በፈጣሪሽ በጉልበት ልመታኝ እኮ ኧረ ተው ምን ነው? ኧረ ልመታኝ እሺ ያው በቃ ለምን እመታሃለሁ? በቃ አትሄድም። እንደው አንድና አንዱ ሳይለኝ የምትፈልገውን ነገር እናደርግልሃለን። ቀጥላለን። ኧረ በፈጣሪሽ እሷ ጋር መቀጠል እኔ አልችልም። ለምን አስጀመርካት? ምንድን ነው ያስጀመርኳት? ፍቅር አስጀምራታለሁ። ፍቅር አላስጀመርኳትም። ወንድምነት ነው አልበላም አልጠጣም ብላ ብዙ ቀን እኮ
እኔ እሷ ጋር ምንም እሷን በፍቅር ነው ያስቤያትን ጭራሽ አላውቅም። እሷ ናት በፍቅር የምታስበኝ። አተረዳይ በቃ ምን ነው አይደለም። እሷ ደግሞ ያለ እኔ እኮ አንተ አከብርሃለሁኝ እኮ ምንድን ነው አንተ ትልቅ ነኝ እንዴ አክብረኝ እኮ አከብርሃለሁኝ። ኧረ በፈጣሪ ትልቅን አታከብርም እንዴ? ኧረ ወዩ ሚራጂን እኔ ላገባ አብረህ ፍቅርህን አስጨርሳት። አሁን ነው እንዴ አላገባትም? መጀመሪያ ሳንተታቸው ቤቱ ስጡ። እንደዛ የሚባል ነገር የለም። ልጅትንም ቤቱንም ሌላም ነው እንሰጥ እንደሚባል ነገር አሳየህ ነው። አንተ እያሾፍክ ነው። አራፍ እኔ እኮ አላሾፍኩም። እያሾፍክ ነው ያለ። ስነ ስርዓት ያዝ። ትልቅን አታከብርም እንዴ? እኮ አክብሬ እኮ ነው እስካሁን አክብሬ እኮ ነው ቤት ድረስ የመጣሁት። የእሷን ህይወት አትፈልግም? ቤት እኮ መታችሁ ይዛታችሁብኝ እንኳን ረሳሁት። ቤት ላይ ስንመጣ በስነ ስርዓት ነው ያናገርነው። ደግሞ ሚራሻ ትመጣለህ ሂድ። እኔ እኮ አክብሬ ሚራሻ አልመጣም የለችም ምናምን ብለህ ነው የመጣሁት። ግን ሚራሻ ትመጣለህ ሂድ። አትሄድም። ቆልፍ ይሆናል። ብትመጣ ሳሽ ሚራጅ አትመጣም። ብትመጣም ምን ችግር አለ? አረ ሚራጅ ጋር እኔ አብሮ መቀጠል በጣም ከባድ ነው። መቀጠል አይደለም ዛሬ የምትፈልገውን ነገር እናደርግላለን። ጨርሰህ ነው የምትሄደው እንጂ ዝም ብሎ እንደዚህ መሄድ የለም። ምክንያቱም የእሷ ህይወት በመሞትና በመዳን ላይ ነው። ሚራጅ የወንድሜ ልጅ ስትጎዳ ማየት አልፈልግም። በጣም መወዳት እንደ ልጅ ማየት ናት። በምን ምክንያት ነው የጎዳኋት? ምን አረኳት ነው? አስጀምራታል። አሁን አላውቅሽም ስትላት ይኸው እህላት በላ ውሃ ጠጣ ተቸግራ ሰውነቷን ምን ብሎ ነው ያለች። ምንድነው እያደረክ ያለ? ምንድነው ያረካት? ምን አርጋታለሁ እሷን? እኔ እንግዲህ ያደረካትንማ አንተ ልጠይቅ፣ እኔ ምን አውቃለሁ። ስለዚህ በስነ ስርዓት ይሄ ሁሉ ቤት እንሰጣለን። ተስተካክለህ ህይወታችሁን ኑሩ። ኧረ ይኸው እዚህ ጋር የምነግርህ ነገር አለ። አሁን ቆይ አንተ የልጅትን ህይወት እንዲህ በቀላሉ መጫወት ትፈልጋለህ? እሷ በእሷ ህይወት በምንም አልተጫወትኩም። በእሷ ህይወት የእሷ ህይወት እና የኔ ህይወት ይለያያል አይደለም እንዴ? ምን ሆነ ነው? ምን ሆነ የሚለያይ? ካላፈቀርኳት እሷን ለምን አስጀመርካት? ካላስጀመርኳትም በወንድምነት አስጀምራታለሁ። በወንድምነት ነው እንደ ፍቅር ያስጀመርካት? ግን አሁንም የሚሆነው እርግጠኛ ነኝ የወንድምነት ፍቅር ስለተሰማት ይመስለኛል። የወንድምነት አይደለም አፈቅረዋለሁ፣ ወደዋለሁ ያለሱ ህይወት የለኝም እያለች እኮ ነው። ቤቱን በስሜ ያርጉታል። ፈር አሃ አንተም ትፈርማለህ። ሁለታችሁ ናችሁ የምትፈርሙ። ላንለያይ በእህትነትና በወንድምነት አይደለም በጋብቻ። አጭበርባሪ ነህ አንተ። ስለ ስርዓት ትልቅ ነኝ እኮ አታውቅም። እያከበርኩ እኮ ነው ሻውን ማወራ። ምን አይነት ነው? ቁጭ ብለህ ራሱ እንዲና እንዲህ እያለ ነው እንዴ? ሽማግሌ እኮ እያከበርኩ ነው እኮ አሁን ያለው። አክብሬ ነው እዚህ ድረስ የመጣሁት። እሺ አልስቅም። ስሬስ ነው አወራሽ። ያሳከኝ ነው አንተ አሁን ያለው። ለምን መሰለህ አነጋገር አባባልህ ሚራጅ እንዴት አትረዳኝም አንተ ብዬሽ እኮ ነው። በዚህ ልክ እንዴት አትረዳኝም? አንተ መረዳት ያለብህ የሰውን ህይወት ማለት ትልቁ ነው። አንተ በልጅት ላይ ተጫውተህ ስትጨርስ ሀብት እንስጥህ የምትፈልገውን እናድርግልህ ስትባል ወዴት ነው የሚያዙ? ወይ አንተ ቤቱ ግን በጣም የሚያምረው ተመቸኝ። ቀልደኛ ነህ፣ ትቀልዳለህ። እዚች አንተ ይሄ ነገር ግን የድሮ ነው መሰለህ። ከይቅርታ ጋር ቁጭ በል። ሀብት ነው የሚፈልግ አይነቃነቅም። ወይኔ የድሮ ቅርስ ነው። ካሜራ ማን እስኪ ይሄ ነገር ቀልደኛ፣ ይሄ ቀልደኛ ነው። ቁጭ በጣም አደገኛ ቀልደኛ። ይቺ ልጅ አንድ ነገር ብትሆን ታንተ ላይ አልወርድም። እሺ እኔ ምን ላድርጋት? እሷን ምን ነገርን ስሙ አጠፋለሁ። ዝም ብሎ ሰው የሰው መጥፋታል እንዴ? ይቺ ልጅ እንዳጎትነት እዚህ ያደረስኳት ልጅ ናት እኮ። አንተ አድርሳታለህ። አንተ እኮ ታስብልሃል። እኔም እኮ አስብልሃለሁ በወንድምነት በጣም ታስብላት ነው አይደል? እዛ ሄደህ የድሮ ቴፕ ለመክፈት እንደዚህ ሀብት ነው አይደል? ወይኔ ጉዴ! በጣም ባለየ ነህ። ምን አደረኩሽ? ለምን እንደዚህ ትሰራለህ? ኧረ ተባረከው ከምር ሰው ባለጌ ይባላል። ስነ ስርዓት ስታከብረኝ አከብራለሁ እንደ ትልቅነት። ምንድን ነው ቀጥ ብለህ አትናገርም? ለምን ታሾፈኛለህ? እየሳቅህ እኮ ነው። ኧረ ተው እኔ አላሾፍኩም ከምር። እኔ አሁን ያልኩት ስለጠራኸኝ አክብረህ አመሰግናለሁ። አንተ እኮ ለእሷ አስበህላት ነበር። ገብቶኛል። ለእሷ በጣም ታስብላታለህ፣ ትንሰፈሰፍላታለህ፣ ትጨነቅላታለህ። ለእሷ ማገባበት መስዋዕትነት የለም። ለምን? የወንድምህ ልጅ ስለሆነች። የወንድሜን ልጅ አሳልፈህ ወስደህ ዛሬ በህይወት ስትጫወት ቆይተህ አላገባሽም አላውቅሽም እያልክ እንደዚህ የምታንገላታት ለምንድን ነው? እኔ አላገባሽም አላልኩም። ያልኩት ምንድን ነው? በእህትነት እንቀጥል። ለምንድን ነው አላገባሽም ያልኩበት ነው?
እኔ አላገባትም አልወዳትም። እሷ አብረት ምን በጣም ነው እንደምትዋደዱ እኮ ነግረኛለች። አላህ ሚራጅ ነግራኛለች። እያንዳንዱን እንደምትዋደዱ እንደምትፋቀሩ በመሃል ላይ ሰው እንደገባባችሁ የሆነች ልጅ እንደገባች ነግራኛለች። ኧረ ቤተሰቦች ምን ላድርግ አሁን? ኧረ በአላህ ልሂድ በእናትህ ቸኩያለሁ የምሄድበት ቦታ አለ። ስለዚህ ወስነህ ነው መሄድ ያለብህ። የምትፈልገውን ነገር እናደርግልሃለን። የምትፈልገውን ጠይቀን፣ የምትፈልገውን ይሄን ልግዛ በለን። ከሚራጅ ጋር ትቀጥላለች። ምንም ነገር አልፈልግም በዚህ ጉዳይ ላይ። ኧረ ተው በቃ በዚህ ጉዳይ ላይ በቃ አትጠይቀኝ ከዚህ በኋላ። ከምር እኔ በጣም እያመረርኩ ነው ያለው። እኔ ይኸውልህ ጓደኛህ አይደለሁም ትልቅ ነኝ። ታገረኝ ይገባ አከብርሃለሁ። አክብሬ ነው እዚህ ድረስ የመጣሁት። አሁን እየቀለድክ ነው ያለው። ለምንድን ነው የቀለድኩት? አሁን ይሄው እየቀለድክ እኮ ነው። አንድ ዚህ እንዴ አክብር እንጂ እንዴ አባቱ ቤት መጥተህ እንደዚህ ታደርጋለህ እንዴ? ምን አደረኩኝ? እሺ ይሄው በዛም ሄድ ሌላ ነገር አፈለክ እንዴ? አየኩሽ ነው አየኩ ሁሉ ነገር ስታይ ቆይተህ ምንድነው እንደዚህ ነው? ስለዚህ የማታገባበት ምክንያት ምንድነው? ልጅቷን በስነ ስርዓት ያዛት። ልጅቷ አንድ ነገር ትወል ተጠያቂ ነው። ያው መሄድ አለብኝ። አትሄድም? ቁልፍ ይዣለሁ። ይሄው ቁልፉን እኮ ምንም ማውራት አልችልም ብዬ ነው ያላወራው። ለምን ነው የማታወራው? አንተ ግን ምንም ማውራው ነገር የለኝም። ምንም ማውራው ነገር የለኝም። ለምንድን ነው የማታወራው? ታወራለህ፣ ግዴታ ነው። ስነ ስርዓት ያዘ። የመጣህ ደግሞ ተከበረ ቤት ትልቅ ባለሀብቱ ቤት ነው የመጣህ። ምንድነው አንተ እንደዚህ ደንበጥ የምትል? እንካ ብላ ውስጥ ባላት ባለም እንዴ ውሰድ ዋ በል። አሁን አንዳንድ ነገሮች እናውራ። የስምነት ወሬዎች ምን እናውራሽ? አይ ማውራት ያለብን ነገር ተግባብተን መኪናም ከፈለክ መኪና ይኸው ቤቱ ነገ ጀምሮ ይዞርላል። ፏ ብለህ ትኖራለህ። እኔ አልፈልግም፣ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ወላሂ አልፈልግም። ወላሂ አልፈልግም። ወላሂ አትበያለሁ። ወላሂ ብያለሁ። አልፈልግም። በቃ እኔ ምንም እንደዚህ አይነት ነገር አሁን መሄድ ነው የምፈልገው። አትሄድም? ቁጭ በል። መሄድ ነው የምፈልገው። ልቀቀኝ። አትሄድም? ነግሬሃለሁ። በሰራት ያስ ዛቻ ነው ያስፈራራኝ ነው ያለው። አንተ ቤት የመጣ እንደዚህ የሚያንከረክል ምንድን ነው? እረፍ። ስነ ስርዓት ያዝ። ተነጋግረን ነው የምትሄድ? እምትፈሻው ለምን ታስፈራራለህ? በቃ መሄድ ይፈልጋል። በቃ እንደመጣው ቁጭ በል። አታስቀኝ፣ ያሳከኝ እኮ ነው ይሄ ልጅ። አታስቀኝ ባላህ አይደለም። እኔ ቤቱ እሻው ሊባላሽ ሄድ። እስኪ ስበረው እና ድበሩ። ወንድ ነህ ስበረው። ይሄ ቤት አሁን ዛቻ ማስፈራራት ነው ያስከው። እኮ ትልቅ ነው ይሄ። ቁጭ ብላችሁ ትልቅ ነው ይሄ። ያከበርኩህ ነው ገባ። ኧረ ተው አታስቀኝ። እኔ ሚራጅ ጋር ጭራሽ ምንም አላስብም። ወዳለች በመሀል ፍቅር ያቸው ነው የጎደው ሌላ ሴት ነው። ሰምተናል እኛ እኮ አጣርተን። ወይ አሁን በስነ ስርዓት እናውራ፣ እንነጋገር፣ መፍትሄ እናምጣ። ከዛ ውጭ ግን ዝም ብዬ እሄዳለሁ እንደዚህ ይላሉ። ለምን መጣ? ለምን ትሄዳለህ? እሺ እኮ ሚራጅን ካልወደድኳት እሺ ምን ላድርግ? እሺ ብቻ ነገር ታፈቅራለች። በቃ አለቀ። ልጅትን ሳትረዳትም እንዴ በህይወቷ ተጫውታ ስጨርስ ተረድቻታለሁ። እሷን እኔ ተረድቻት መስሎኝ በእህትነት ያወራኋት የቀረብኳት እሷ እኮ ነገሮችን በፍቅር ወደ ፍቅር ያዞረችው። ታማ እንደዚህ እየተሰቃየች ሳንተ እንዴ አይሰማም? እህት የለም እንዴ? ጥሩ አይደለም። አንተ ሴት ልጅ እንደዚህ አድርገህ ትጫወትባታለህ። በሴት ልጅ ላይ እየቀለድክ ነው ያለው። ቀለኛ ነው ደግሞ ስነ ስርዓት የለም። ስለዚህ አሁን ሀብት አለ፣ መኪና አለ፣ ቤት አለ፣ ጽድት ተብራችሁ ትኖራላችሁ። መሄድ የለብህም እኮ አሁን እኮ ሳንጨርስ አትሄድም ነው እኛ ጥያቄያችን። እሺ አሁን በትልቅ ጉዳይ የጠራኸኝ በምን ጉዳይ ነው የጠራኸኝ? እኔ የጠራኸው እዚህ ቤት አንደኛ እሺ እንድትላል። እሺ የልጃችን እሺ ሁለተኛ እዚህ ቤት ላይ ካርታና ፕላኑን እንድሰጥህ። ለምን ነው ካርታና ፕላን እንድሰጥህ? ለምን ነው የምሰጥህ ካርታና ፕላን? ለምን? አዎ ልጅ እኔ አልፈልግም። እኔ እንደዚህ አይነት ነገሮች መጓዝ አንድ ላይ እንድትቀጥሉ ነው። መቀጠል አንችልም እኮ ሰርፕራይዝም አለ ምናምን ብለኸኛል። እስኪ ምንድነው ሰርፕራይዝ? አይ ይሄ ነገር ምናምን ከሆነ ይቅርብኝ። ከባታ መሰሻና ካርታው ያለ የቤቱ ካርታ
እኔ አልፈልግም እንደዚህ ተው አይነፍ እሺ አዲሱ መዝዛ እኔ አልፈልግም ለምን ነው እንደዚህ አይነት ነገር አልፈልግም እሺ ሌላ ተጨማሪ ይቅርታ ስለወርኩብሽ ስለታልኩብህ በጣም ይቀርታ በጣም ባለየ እኮ ነው በጣም ባለየ የቤት ካርታ እኔ መነካከት አልፈልግም ሁሉ ነገር ቤት አማሰርቻ ካሜራ ሌላ ተጨማሪ ምን ነው ተጨማሪ ና ቁጭ በላና ኧረ በፈጣሪ ምንድን ነው የሚለኝ ገና ሌላ ቢከተል አንተ ባለየ በቀላሉ አንላ በልጅት ህይወት እንደተጫወት ስንት ነገር ምን ያሰካኝ ወጭ ባትሰምነ አለቅም እንኳን ይሄ ሌላ ነገር ይከተላል። አሁን እሺ ትላለህ ምን ያሰካኝ እሺ በልሽ እሺ በል አሁን ስነ ስርዓት ያዝ ካርታውን ፕላኑ ሁሉ ነገር ተሰጣት ቀጥላል ምን ላቀቅ መሰለህ ትዳረኛ የትንስ ይችላልስ እየተባለ እንዴት ነው አንተ ለልጅ ወንድሜ ልጅ ተጫወትኩበት እንዲበቃላማ ስነ ስርዓት ይዘህ ካርታን መኪናህን ፋብለ ትኖራለህ እንጂ ታዲያ አንተ በልጅ ተጫወተ ዝም እንደምለቅ መስላል ምንም ማለት ተሰዩ ነው ታንገረክ ሲወንድ ነስ ተንቀሳቀስ ወጭ ተነሳለ የጥጋበኛ መድኃኒት ልጁ ምንድነው ያስነካው? ምንድነው ልጁ? ምንም ማለት ዛሬ ሰራ ታሳራለሽ ዛሬ የጥጋብ በረደ ምንድነው ያስነካኝ? በረደልሽ ዛሬ ቢየምኝ አሁን እንፈራረማለን ስለዚህ ልጃችን ተጫውታ ስንጨርስ እኔም እንዲህ ነው የምትጫወተው የወንድሜ ልጅ እንዴት ማንም ያለካትን ስንቱ ቢመኛትን ተጫወትኩበት አሁንም ስነ ስርዓት ያዝ ሌላ ይከተላል አረፍ ስነ ስርዓት ያዝ አንተ አፍ ጉዳና ስነ ስርዓት ያዝ አሁን ታገባታለህ ወጥ ያውስ ግራ ታገባታለህ ታገባታለህ ስነ ስርዓት ያዝ ወጭበልና በደንብ አድርገን እናውራ እንጨርስና እኛም በጊዜ ወደ ቤት እንሂድ ታገባታለህ ይራሽን በጣም ወዳታለህ አዎ ልብ እኮ ይወዳታል ሰራለች እሺ ምን ነው ያለሽ ይራሽን ትመጣለች ያን ያህል ስታንገራግረን የነበር ለዚህ አይደውልለት ትመጣለች እንደውልለት አሁን ፈለካት ነገ ትመጣለች ነገ እንዴት ይሻላል ቁጭ በል አሃ ቆይ ተረጋጋች አሁን ቢራሽ ነው የምፈልገው ልቀቀኝ ሰዓት የት ቢራሽ ጋር መሄድ ነው የምፈልገው ይሄም ጥበብ አለ ለካ አየህ ሰራን ሀብት ለዚህ ያለ አለች ስለዚህ በቃ ተመስገን እንዲህ አለ ለካ
ካሜራማን ይዘህ የትም እንደማታመልጥ ታውቃለህ። ሀብት አለ፣ ንብረት አለ። የትም ተፈለክ እናጠፋለን። ስለዚህ በትንሿ በስሷ ነው እቺ የተደረገ። ስለዚህ እመልሳለሁ። በትንሿ በስሷ ነች በስሷ ነው የተደረገ። በስነ ስርዓት እንድታናገር ትንሽዬ ነው ሌላ ምገና ይገባል። እንዲህ በህይወት የምንላቀቀው ትቀጥላላችሁ። የሆነ ነገር አምጥቶ ነው የረጨ። እንሂድ። እኔ መሄድ እፈልጋለሁ። በህይወት መቆየት እፈልጋለሁ። የእሱ ጣፈንታ ነው። ቁጭ በል አንተ ስነ ስርዓት ያዝ። ቁጭ በል በቃ መሄድ ነው። የት ነው የምትሄደው? የትም አትሄድ ተብለህ የቱ ካሜራማን በር ክፈት ብሎ የት አሁን በቃ መሄድ ነው። ጨርሰናል። ያቺን ግን ያረከኝ ነገር አሁን መሸማረስ ገና አለቅህም። የትም ብትሄድ የትም አታመጣም። ሀብታም ደሳለ እንደዚህ አረከኝ ደሳለ ገና አለቅህም። ከዚህ በላይ ተጫወተበት እንዴት አድርጌ አለቅ? ይሄ ነው አንተ ችግር። ገና ሌላ ኃይለኛ የትም አትሄድ። ጨረስን እኮ ወጥተናል። እሺ አሁን መሄድ ትችላለህ። አቦባት እኮ ልሄድ አሁን በቃ ትችላለህ። ከዚህ በኋላ የትም መረስ ሰላም አንተ ለምሳሌም ከሆነ ችግር ነው ሌላ እሺ ልትፈት አለቅ። አይ ሌላ ወሬ ምናምን አሁን ማውራት ያስፈልገው ችግር እኔ የማደርገውን ነገር በግልጽ አሳያለሁ። ግን ከዚህ በኋላ አትገናኝም። ብትጠራኝ ራሱ አልመጣም። የትም አትመጣም። ሀብት አለ። የት አለ? ምንድን ነው በሀብት እኮ ልንገርህ፣ በሀብት የሚሆን ነገር የለም ምንም። ገባህ? ሀብት ስላለ ምንም ነገር አታደርግም። አሁን ምን እንዳስነካኝ ራሱ ካሜራማን ሆስፒታል አሳፍናለሁ። ራሴን በጣም ችግር የለም። እሱ የምታደርገውን ነገር እናያለን። ምንም አታመጣም። ገባህ? ችግር የለም። እሱ ከታርገው ካሜራ